እንዴት አላችሁ የልዑል እግዚአብሔር ቤተሰቦች? በባለፈው የአቶ ዘርፉን ስትፈትል የሚለውን መዝሙር መግቢያውን አሳያችኋለሁ ብያችሁ ነበር። ስለዚህ ዛሬ በዛው መጥቻለሁ ማለት ነው። በደንብ ተከታተሉኝ፣ አሳያችኋለሁ እያንዳንዱን ማለት ነው የሚሉትን። ስለዚህ ለምሳሌ አውዲዮን ሰምተን እንመለስና ከዛ ቆመውና ራሱን እንለዋለን ማለት ነው በበገና ይሄን ያሉት እንዴት ነው ያሉት? ሲጀምሩ አንድ አራት ነው ያሉ። ለበዋል የሳቸው ሜጀር ምንድነው? ኤፍ ሻርፕ ወይም ኤፍ፣ የኔ ዲ ነው። እናንተ ግን መዝሙር ስታወጡ ሜጀሩ እኩል እንዲሆን አድርጉት፣ የበገናችሁና የምትሰሙት ድምፅ። ነገር ግን በገናችን የሚበጠስ ከሆነ በተለይ አቶ ዘርፉ መዝሙር ሲሆን ይከብዳል። ስለዚህ እኔ ስለሚከብድ በዲ አሳያችሁና እናንተ ደግሞ እኔ ያሳየዋችሁን በገናችሁ እንዳይበጠስ አድርጋችሁ በዲ ሜጀር ተቀይታችሁ መዘመር ትችላላችሁ ማለት ነው። ለዛን ሜጀር እንዲ ያደረኩት እንጂ ኤፍ ማድረግ እችላለሁ፣ ኤፍ ከሆነ ሜጀሩ ማለት ነው። ስለዚህ ሜጀሩ ኤፍ ከሆነ ኤፍ አድርጌ መቀኘት መደርደር እችላለሁ። ነገር ግን ለእናንተ በዲ ሜጀር ብቃኝላችሁ በጣም ስለሚጠቅማችሁ ነው ዲ ያደረኩት። ስለዚህ ላስታውሳችሁ አንዴ ወደ ኋላ መልሼ ሲጀምሩ አንድ አራት ነው የሚሉ። በዚህ ሜጀር ደግሞ እንዴት መሰላችሁ የሚሉ አንድ አራት ትላላችሁ፣ ድርብ ነው። አንድ አራት ካላችሁ በኋላ አንድ አራት አምስት ሶስቱ ድርብ ይሆናል ካላችሁ በኋላ አይገስ 6 ጊዜ ወይም 7 ጊዜ ወይም ከ5 እስከ 7 ባለው ሬንጅ አንድ አራት አምስትን ከደረቡ በኋላ መጨረሻ ላይ ሊያርፉ ሲሉ ምንድነው የሚሉ መሰላቸው? 4 5 ድርብ አድርገው አንድን የገለብጡታል። እናንተ አንድን ገለብጣቸው ማለት ካልቻላችሁ ግን ማድረግ ትችላለች። የግድ ማድረግ አይጠበቅባችሁ ማለት። ስለዚህ አንድ አራት ትላላችሁ፣ ወይም ደግሞ እንደ አንድ አምስትን አራት አምስት አንድ ወይም አንድ መገልበጥ ካልቻላችሁ ማድረግ ትችላላችሁ፣ ታደርጋላችሁ ማለት ነው። ይችል ልብ በሉልኝ። ከዛ እንቀጥላለን። ከዛ እሷን ይህን ከጨረሱ በኋላ እንደ ገልብጦ ካለ በኋላ ሶስትን ይነኳታል። እንደ ቅጽበት ትንሽ ሰምታችኋታል። ሶስትን ለመስማት ትንሽ ታስቸግራለች፣ ግን ሶስት አለች። ሶስትን ትንሽ ጨረፍ አድርገው ወዴት ነው የሚሄዱ መሰላቸው? መጀመሪያ ያልነውን ነገር ግን ይህ በፍጥነቱ እና አንድ አራት ብሎ አንድ አምስት ሲል አንድ አምስት የሚሉት ሶስቶች ተከታታዮች መጀመሪያ ላይ ረጋ ያሉ ናቸው። ላሳያችሁ። የመጀመሪያ ሶስቶች አንድ አራት አምስት ድርቦች ረጋ ያሉና ቀጣዮች ግን በጣም ይፈጥናሉ ይላቸዋል ማለት ነው። ከዛም በኋላ ሶስትን የነካትና ሶስትን ከነካ በኋላ ግን እነዛ አረጋ ያሉት አንድ አራት አምስት የሉም። እስኪል ፈጣን ነው። ላሳያችሁ ላይ ይይዘው አይታችኋል። አንድ አይነት ፓተርን ነው ያለው። አንድ አራት ይላሉ፣ አንድ አራት አምስት ረጋ ያሉና ከዛ በፍጥነት መጨረሻ ላይ ስትውል ለማረፍ ሲደርሱ 4 5 1 ይገለብጡታል። አንድ 4 5 የነበረው ድርቡ 4 5 1 ይገለበጣል ማለት ነው። ከዛ ሶስትን ይነኩና ይላሉ ማለት ነው። ከዛ እንቀጥላለን። ከዛ እንዴት ነው የሚያደርጉ? 4 5 1 ይሉና አራት አምስት ትሉና አንድ ትሉና
2 3 ድርብ ከዛ 1 4 5 1 1 1 2 3 1 ማለት ነው ትላላችሁ። ካላችሁ በኋላ ሶስት አንድ ትሉና ሁለት ትላላችሁ። ካላችሁ በኋላ ተመልሳችሁ ራሷን 4 5 1 1 1 1 3 3 1 2 የአራት ማረፊያ ታቻል 4 5 1 1 1 3 1 ድርብ 2 ማረፊያዋ የአራት ማረፊያ ካላችሁ በኋላ 4 5 ትሉና 2 ወይም 4 2 ድርብ አድርጋችሁ 4 5 4 2 4 5 4 2 4 2 3 4 5 4 2 4 2 3 1 ትላላችሁ። 3 1 ትሉና ከዛ 1 3 1 ወይም ማለት አረ 3 1 ትሉና ከዛ 1 3 ራሱን መገለጥ ማለት ነው። ከዛ 4 2 ትሉና እንደገና ደግሞ ትጀምራላችሁ ከ1 4 ይሄ ነው ማለት ነው። ስለዚህ የምትይዙት ምንድነው? ይህችን ፓርት ትይዛላችሁ። 2 ጊዜ ትደገማለች። ሌላ 1 4 ከዛስ የምትለዋ ፓርት ማለት ነው። ይህችን ያሳየዋቸው ያለችው የምትለዋ ናት። 3 1 ማለት ነው። ይህችን ፓርት ነው ያሏት አሁን ማለት ነው። የትኛው መሰለቻችሁ? ይህች ከዛ እንደገና ደግሞ ይላሉ። ላሳያችሁ፣ ቅድም ያሳየዋችሁን ያለችዋ ድምፅ የአራት ማረፊያ ናት እና ያረጓት ማለት ነው። ይህ ነው ማለት ነው። ይመቻችሁ። ጥያቄ ካላችሁ ኮመንት ላይ ጻፉልኝ። እኔ ያለው ታይም ሃፒ ዊዝ ዩ ጋይስ። ይመቻችሁ። ቻው